ዛሬም የታናሽ ወንድም ምክር አለኝ። ከሰማችሁ ልምከራችሁ ወዳጆቼ። ኤሊ ብታዘግም ቤቷን ተሸክማ ነው የሚባል አባባል አለ። አስቡት፣ ጥንቸል ካንቺ እኩል ልጓዝ ብትላት ገና ጉድጓዷ ጋር ስትደርስ በመንገድ ይመሽና ኤሊ ቤቷ ገብታ ስተኛ ጥንቸል ቀበሮ ይበላታል ማለት ነው። ይኸውላችሁ አንዳንድ ወዳጆቻችን ገና ሲወለዱ ራሱ ብዙ ውርስና ስኬት ይዘው፣ አንዳንዶቻችን ደግሞ ራሳችንን እንኳን ለማኖር ትከሻዎቻችን ግዴታ ብዙ ሸክሞችን፣ እጆቻችን ደግሞ ብዙ መሰነጣጠቆችን ማስተናገድ ይኖርባቸዋል። ከነዛ ከወዳጆቻችን ጋር ማሳለፉና ወዳጅ መሆኑ አይደለም ልክ ያልሆነው። ልክ የማይሆነው እኩል አብረናችሁ ካልተጓዝን ካለ ነው። አንድ እውነት ልንገራችሁ፣ እንደ እርጅና ሳይታወቅ ቶሎ የሚደርስ ነገር የለም። ሲመጣ ግን ብቻውን ሳይሆን የሚመጣው ብዙ ጥያቄ ይዞልን ነው። ከዛ በዛ ሰዓት ይጠይቀናል። አይምሯችሁ ስል እያለ ምን ሰራችሁበት? ምን አሰባችሁበት? እጅ ብርቱ እያለ ምን ገነባህበት? ይላል። እንደገና ከወዳጆቻችን ጋር አርፍደን እኩል ከእንቅልፋችን የተነሳንባቸው እነዛን ጠዋቶች እያስታወሰ ብዙ የሚጠይቀን ነገር አለ። እና ወዳጄ ያረጀ ቤት እንጂ ያረጀ ጉልበት ይኸውልህ አይታደስም።